ቢስሚላሂርራህማኒርራሂም በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ ለሆነው ምስጋና ለዓለማቱ ጌታ አላህ ይሁን። ሰላትና ሰላም በነቢዩ መሐመድና በቤተሰቦቻቸው እንዲሁም በባልደረቦቻቸው ላይ ይሁን። በቃላት አገባብ እንደሚታየው ሽብርተኝነት በማህበረሰቡ ዘንድ ሊጠነቀቁትና በየትኛው መንገድና ሁኔታ ሊዋጉት የሚገባ መጥፎ ወይም አጸያፊ ነው። ይህ የቃል አገባብ ግን ከ14ኛው ክፍለ ዘመን በፊት እስልምና የደረሰበት ትርጉም መድረስ አልቻለም። በትርጉሙ መሰረት ሽብርተኝነት በእስልምና በሁለት ይከፈላል። መልካም ሽብርተኝነትና አጸያፊ ሽብርተኝነት ይባላል። አጸያፊ ሽብርተኝነት የሚባለው ጠቅለል ባለ መልኩ ያለምንም በቂ ምክንያት በሌሎች ላይ በደልና ጥቃት ማድረስ ነው። ይህ አገላለጽ የተሰጠው ከዚህ ሁሉ ንጹህ የሆነው የእስልምና ሃይማኖትና ሙስሊም ማህበረሰብ የእስልምና ሃይማኖት ዕውቀት የሌላቸው ብዙዎቹ ዘንድ የዘውትር መገለጫው አድርገውታል። ይህ ደግሞ ሆን ተብሎ በተወሰኑ ሰዎች በዙሪያቸው ለሚደረገውና በተቃራኒው ስለሚወራባቸው ነገር ትኩረታቸውን ለመስረቅ ነው። ሆን ተብሎ ስለመደረጉ ማስረጃ የሚሆነው ደግሞ እስልምና ሃይማኖትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሽብርተኝነት መፈረጅ ነው። ይህ ደግሞ ሰዎችን ከዚህ ታላቅ ሃይማኖት ለማባረር ታልሞና ታቅዶ ሆን ተብሎ የተደረገ ነው። እስልምናና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሽብርተኝነት የገለጹት ለነዚያ በገፍ ንጹሃንን የጨረሱ ዕለት ተዕለት የፍልስጤም ንጹሃን ሴቶችና ህፃናት በሽብርተኝነት የገደሉ ይህም ስም አልተሰጣቸውም። እነዚያ በኃይል ሀገርን የተቆጣጠሩ ህዝቦችን ከቀያቸው ያፈናቀሉ ምን ያህል ናቸው? ቪየትናም ላይ የተገደለው ምን ያህል ነው? በኑክሌር ቦምብ በጃፓን ላይ የተገደለው ምን ያህል ነው? ቦስኒያና ሄርዞጎቪና የተገደለው ምን ያህልስ ነው? ፍልስጤም ውስጥ በየቀኑ የሚገደለው ስንትና ስንት ናቸው? ሙስሊም ያልሆኑ ለግድያ ለመፈናቀልና ለውድመት ሰበብ ሆነው ሳለ ይህ ስም ያልተሰጣቸው ይባስ ብለው ነፍስ አዳኝና ነፃ አውጪ የሚል ስም የተሰጣቸው። መልካም ሽብርተኝነት የሚባለው ቅዱስ ቁርአን ሙስሊሞችን ባዘዘው መሰረት ጠላት እንዳያጠቃቸውና ለማጥቃት እንዳያስቡ የመከላከያ ኃይል እንዲያደራጁ ነው። አላህም እንዲህ ይላል፣ ይህ የሽብርተኝነት እሳቤ ሁሉ ሀገሮችን ጦራቸውን ለማደራጀትና ለማዳበር አዲስ በሆነ ሀገር ለማሳደግ ጠላቶቻቸውን ለማስፈራራት ይተገብሩታል። በዚህ ሁኔታ አጸያፊ ሽብርተኝነትና የህዝብ ጥቅም ወራሪዎቻቸውን ለመከላከል የማደራጃ ህጋዊ መከላከያ ሊለይ ይገባል። አላህም እንዲህ ይላል፣ እነዚያንም የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰንንም አትለፉ፣ አላህ ወሰን አላፊዎችን አይወድምና። አጸያፊ ሽብርተኝነት ያለምንም ምክንያትና አነቃቂ ነገሮች ሳይኖሩ አይፈጠርም። ሽብርተኝነት እንደሚታወቀው በክፍተት አይነሳም። የሚነሳው ጫና በዝቶ ለመቋቋም የሚቸግር ጭቆና ሲኖር ነው። የጫና መብዛት ፍንዳታን ትወዳለች እንደሚባለው ትክክለኛው ሽብርተኝነት ማለት አጸያፊ ሽብርተኝነት ነው። ይህም ሰዎችን በመበደል ሀገራችንን በመበዝበር ገንዘባቸውን በመበዝበዝ ንብረታቸውን መንጠቅ ነፃነታቸውን መጋፋት ለራስ ዓላማና ግብ ለማሳካት በሰው ጉልበት መጠቀም ነው። ይህ ደግሞ በብዙ ሀገራት የምናየው ዘዴዎችና ስርዓቶች በውጪ ቢያስመስሉም ዓላማቸው ግን የሰው ልጅ ደስታ መጠበቅ ሳይሆን የተወሰኑ ቡድኖችን መስዋዕት አድርጎ የተወሰነ ቡድን ደስታ መጠበቅ፣ የአንድ ሀገርን ደስታ መስዋዕት አድርገው የአንድ ሀገርን ደስታ መጠበቅ ነው። ስርዓቱ አላህ የፈጠረው የሰው ዘር በሙሉ የጋራ ጥቅም ለማሳካት ሳይሆን እንዳልነው የተወሰኑ ሀገራት ወይም ዘር፣ ቀለም፣ ጊዜን መሰረት ያደረገ ነው። ይህም የስርዓቱ መበደልና ሰው ማጣትን ውጤት ነው። የእስልምና አጠቃላይነትና ዓለም አቀፋዊነትን ስንመለከት ዘርን ከዘር ቡድንን ከቡድን አይለይም። ከተቃራኒ ወገንና ከጠላት ጋር ሲከተል የነበረው ግንኙነትና ስርዓት ጥላቻቸውን ለማስወገድ ትልቅ ሚና ነበረው። ይህም ከማስመሰል ከውሸት ቅይልኝ ከማለት የራቀና ወደ እውነት የምትጠራውን ስርዓት ፍትህና በደልን በማስወገድ ግልጽ የሆነ ግንኙነት በመፈጠሩ ነው። በርካታ ጠላቶች ከጠቅላላው ይሁን ከምሁራን ወደ ጎራ በመምጣት ውጤታማ ሆነዋል። በተለይም ደግሞ እነዚያ አስተሳሰባቸው ካለመቻቻል የላቀና ፍትሃዊ የሆነ አስተሳሰብ አላቸው። የእስልምና ስርዓት ዓላማው በአጠቃላይ ለሰው ዘር በሙሉ ለህብረተሰቡ ማገልገል፣ ይህም ከሌላው ጋር ማገልገል፣ ይህም ከሌላው ጋር በፍቅር በሰላም በመዋደድ የሚኖር ማህበረሰብ ለመፍጠር ይጠቅማል።
አላህም እንዲህ ይላል፣ አላህ የሚከለክላችሁን ከነዚያ በሃይማኖት ከተጋደሏችሁ ከቤቶቻችሁም ካወጧችሁ እናንተንም በማውጣት ላይ ከረዱት እንዳትወዳጇቸው ብቻ ነው። ወዳጅ የሚያደርጓቸውም ሰዎች እነዚያ እነርሱ በዳዮች ናቸው። ይህ አጠር ያለ መግቢያ ለእነዚያ እውነትን ለሚፈልጉ ካለመቻቻል ስሜት የጸዱ የእስልምና ስርዓት አስተምህሮና መመሪያ ማወቅ ለሚፈልጉ ማበረታቻ እንዲሆናቸው እመኛለሁ። የዚህ ታላቅ ሃይማኖት ውበትና ጥቅም ግልጽ እንዲሆንላቸው በእርግጥ ይህ ስሜት በትክክል ምድር ላይ በሃይማኖት የኖረና የሞከረው ብቻ ነው የሚረዳው። እስልምና ከጀመረበት አንስቶ አሁን እስካለበት ጊዜ ድረስ ያለው ትልቅ ጽናት ማስረጃ ይሆናል። ከሙስሊሙ በኩል የሚገኘው የሰውና ቁሳዊ ድጋፍ አናሳ በሆነበትና በምላሹ የሃይማኖቱ ተቃዋሚዎችና ጠላቶች በቁሳዊና በሰው ኃይል ለማዳከምና ሰዎች ሃይማኖቱን እንዲጠሉት በማድረግ ቢሰሩም ይህ ሁሉ የሆነ ግን ሰዎች ወደ ሃይማኖቱ ቡድን ይገባሉ። ለምን? ምክንያቱም ግልጽና የተፈጥሮ ሃይማኖትና አእምሮ የሚቀበለው ሃይማኖት ስለሆነ ነው። የሰው ልጅ መንፈሳዊና ቁሳዊ ሁሉንም ፍላጎት ሚዛናዊ በሆነ ስርዓት የሚያሟላ ሃይማኖት ነው። የሰው ልጅ ከሽብር ጥቃቶች የሚከላከልና የሰውን ልጅ ቁሳዊ በሆነ ነገር የእንስሳነት ባህሪ ተላብሰው ስሜቶቻቸውንና ፍላጎቶቻቸውን ከማርካት የላቀ ሃይማኖት ነው። በዚህ አጠር ባለ መግቢያ ለማስታወስ የፈለኩት ይህን ነው። ይህች ትንሽ ስራ ጠቃሚና ለአላህ ተብሎ የተሰራ ስራ እንዲሆን አላህን እለምናለሁ። የሚጠቅምና የተጻፈለት ዓላማና ግብ የሚያሳካ እንዲሆን አላህን እጠይቃለሁ። በዚህ መጽሐፍ ውስጥ መልካም የሆነው ከአላህ ሱብሓነሁ ወተዓላ ሲሆን ስህተትና ጎደለው ደግሞ ከኔና ከሸይጣን ነው። ለዚህም አላህ ሱብሓነሁ ወተዓላ ምህረት እጠይቃለሁ። ሰላትና ሰላም በረከት በነብዩ መሐመድ ሰለላሁ ዐለይሂ ወሰለምና በቤተሰቦቻቸው ላይ በባልደረቦቻቸው ላይ እንዲሁም በሳቸው የተመራ እስከ መጨረሻው ቀን መንገዳቸውን የተከተለ ላይ ይሁን። በዶክተር አብዱራህማን አብዱልከሪም አልሼሃ